እንብላ። ይህን የመሰለ ቁርስ አዘጋጅቻለሁ። እንግዲህ ብዙ ጊዜ መዳም ቤት ውስጥ ቁርስ የለም። ምን ልብላ ሳትበሉ የምትሆኑ ልጆች ምናችሁ እንደሚያማችሁ አላውቅም። እኔ በበኩሌ አሁን እንግዲህ ምርጥ አድርጌ ለራሴ ቁርሴን ሰርቻለሁ። የሰራሁትም ደግሞ ምንድነው ካላችሁ ድንች፣ እንቁላል፣ ቲማቲም፣ ቃሪያ፣ ሽንኩርት ነው። ይህንን የመሰለ ቁርስ ሰርቻለሁ። እንዴት እንደሚያምር ብታዩት። ይሁት ያምራል። የምሬን ነው፣ በጣም ነው የሚያምረው። እንግዲህ አሁን ደግሞ ምን እንዳነሰ ምን እንዳለው እንቅመስ አብረን እንብላ ብያለሁ። ተባረከው በሉ። የምሬ ነው፣ በጣም ነው የሚገርመው፣ በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት። ብዙ ጊዜ አንድ ዳቦ ብቻ በልታችሁ የምትሉ ልጆች አላችሁ። በአንድ ዳቦ ብቻ ተበልቶ እዚህ ሀገር አይቻልም። ስራው ይከብዳል። በሩጫ ነው የምንውለው፣ በጣም ነው የምንሮጠው። ታውቃላችሁ። ያው ለእናንተ አልነግራችሁም የስራውን ጉዳይ። ፎቅ ስትሉ የምትሉ ልጆች አላችሁ። አንድ ክላስም ሆኖ ከዚህ ስትሮጡ ውጪና ግቢ እያላችሁ የምትሉ ልጆች አላችሁ ነው፣ ታውቁታላችሁ። ከዚህ ሁሉ ደግሞ ቁርስ የለም ብላችሁ ወይ በአንድ ክብስ ወይ በአንድ ዳቦ ከምትውሉ ልክ የመጀመሪያ ስራችሁ ስትጀምሩ ድንቻችሁን ጣድ አድርጉት፣ እንቁላላችሁን ጣድ አድርጉ። ከዛ ሲደርስላችሁ ሴትዮዋችሁ ሽታ ማጠላ ከሆነ ሽታ ማይከለክሏችሁ ከሆነ ሽንኩርትና ቲማቲማችሁን አቁላልታችሁ ድንቻችሁን የቀቀላችሁትን ቆረጥ ቆረጥ አድርጋችሁ እዛ ቁሌት ውስጥ ጨምራችሁ እንቁላላችሁንም እንደዛ ስትፈልጉ ሰንጠቅ ሰንጠቅ አድርጋችሁ ስትፈልጉ ደግሞ እንደዛው ድፍን አድርጋችሁ ተጠቀሙ። በጣም ምርጥ ነው፣ በዳቦ ማለት ነው። የማይፈቅዱላችሁ ከሆነ ደግሞ ሰዎቻችሁ ሽታ የማይፈልጉ ከሆነ እንደዚህ ልክ እንደኔ ቀቅላችሁ እንደዚህ ተጠቀሙ። ነው በጣም ነው የሚጥመው። እንዴት ብዬ ላንገራችሁ? የሞከራችሁ ታውቁታላችሁ። በጣም ምርጥ ነው። ድንች ብዙ ጊዜ ሆድ ውስጥ አይቀመጥም ነው የምንለው እኛ አይደለም። ብቻውን ሲሆን ነው የማይቀመጠው። እንደዚህ እንቁላል፣ ቲማቲም፣ የተለያየ ነገር ካለ በጣም አሪፍ ነው። የምር በጣም ምርጥ ነው። እንዴት ብዬ ልንገራችሁ? ቁርስ አይደለም። ይሄን ከበላሽ በቃ ፈለገሽ ስራ ትሰሪያለሽ። እንደፈለገሽ ሮጠሽ እንደፈለገሽ ሰርተሽ መግባት ትችላለሽ። ይሄን ስሩና ብሉ። አዘገጃጀቱን ነግሬያችኋለሁ። መቼም ድንች መቀቀልና እንቁላል መቀቀል፣ ቲማቲም መክተፍ አይከብድም። አቮካዶ ካለ ደግሞ ቤት ውስጥ አቮካዶ ጨምሩበት። እኔ ቤት አቮካዶ መጥቶ አያውቅም። ውድ ነው ይመስለኛል። እዚህ ቤት አቮካዶ መጥቶ አያውቅም። እውነት ለመናገር ሌላ ፍራፍሬ ይመጣል እንጂ አቮካዶ እዚህ ቤት መጥቶ አያውቅም። ግን አቮካዶ ቢኖረው እና ሰላጣ ትንሽ ብትጨምሩበት ደግሞ በቃ ምሳችሁን ቻላችሁ፣ አትፈልጉም ማለት ነው። እና ምርጥ ነው። በነገራችን ላይ እንብላ። የምር እኔ በጣም ነው እስክበላ በጣም ነው የቸኮልኩት። የምሬ ነው።